ሲበሉ የሚጎስመኝ በሉ የምን መልእክተኛ ተሰጠኝ በሉ ቅዱስ ጳውሎስ የሚጎስመኝ ያለው ተመልከቱ ለሐዋርያት እግዚአብሔር አንዳንድ በሽታ ሰጥቷቸዋል አሉ። እስኪ በሉ አንዳንድ በሽታ በሉ እስኪ አንዳንድ በሽታ በሉ ይስጣችሁ ለእናንተም። እሺ በቃ ምንም እግዚአብሔር ያረቀላችሁ። አቤት አቤት አቤት። እኔ እውነቴን ነው በጣም መዳን አትፈልጉ መታመምም ጥሩ ነው። አንዳንድ ሰው ይላል አሁን እዚህ አዳራሽ ስመጣ በፊት ታምሜ ነበር እግሬ ድኖ ጨጓራ ምናምን ኮላሊት ስድን ሆንኩ አይ ዲስኩር መታመም ነው ከእግዚአብሔር ጋር መኖር ምልክቱ መታመም ምልክት ነው። አሁን አንዳንድ ሰው አለ ምናልባት ጸበል ይገርመውታል እኔታ እዚህ ደብር 7 ዓመት ተጠመቅኩ በቃ ምንም ለውጥ አልመጣም። እስኪ ደግሞ እዚህ ኩኬልሽ ሞክረው ልንጣ ደግሞ እስኪ ስውሯ ልሂድ ደግሞ እስኪ ደብረ ሊባኖስ ደግሞ እስኪ ደግሞ አቡነ ሐራ ደግሞ እስኪ ገብርኤል የተሻለ ማን ነው እንደው ለእንትን የሚሆን ለራስ ፍልጠት ከኔና ረከው እንዴ ጸበል እየመረጥክ የምትጠመቀው በጣም እኮ አሞናል እኮ እውነቴን ነው። ካመመን ቆይተናል። እማያድነው የለም። እስኪ ወር እማያድነው የለም በሉ በቃ እዚህም ያለው ያድናል እዚያም ያለው ያድናል ነው ያልኩኝ። እዚያ ያለው ያድንም እዚያ ያለው ያድናል አላልኩም። ያድናል ሁሉም ግን ሰውን መርጦ መስማት ይዟል። መርጦ ከብት ነው አሁን ተመልክ ሰው አሁን መርጦ መብላት ያቃተው ሰው ነው። ከብት መርጦ ይበላል አይታችሁ አጣው ይገጠር ነው ያደግኩት እውነቴን ነው። እና ከብት ፈረፈር ነው በቃ ልናገረው ከሆዱ የሚወጣውን ነገር እጣለበት ሳር ላይ ዞር ብሎ አሽትቶ አይበላትም ተቷትን የሚሄድ ማለት ነው። ሰው ዝም ብሎ ያገኘውን ጭምድደረ መድኃኒዓለም ዝም ብሎ ግጥም ማለት ነው። እውነት እንደዚህ አይበላም ነውር ነው። ተመርጦ ነው የሚበላው። አሁን ሳቁ ብዬ አይደለም እናንተ ምን ታድላችኋል ትስቃላችኋል። እሺ ወደ ነገር ልውሰዳችሁ ቆዩ ከዚህ በኋላ አላስቃችሁም። እና መርጦ አለመስማት እንዲህ ያለው ጸበል ለእንትን መድኃኒት የሚል ጉዳይ የለም። የቅዱስ ገብርኤል ጸበል ሁሉንም ያድናል። እስኪ ሁሉን ያድናል በሉ። የቅዱስ ጊዮርጊስ ጸበል ስንቱን ያድናል? ሁሉን ያድናል። ምን ካለ እምነት ካለ ታዲያ ሰው ምን ይላል? 7 ዓመት 8 ዓመት ተጠመቁ መፍትሄ የለውም እንግዲህ ምን ይደረጋል? እስኪ እንደው ሰው አሁን ጸበል ሲሄድ የማይድንበት ምክንያት ልንገራችሁ። እስኪ እንደው ልሞክረው ይላል። ተሞክረው እንዴ ሞክረው ወይና አይባልም ነው እኮ እድናለሁ ብሎ ሰው መዲያቅተው እንዴ ጎበዝ ልሞክረው ከሆነ ሞክራ ነው የምትመለሰው። ምንም ለውጥ አታመጣም። እና መሞከር አይቻልም መጠመቅ ነው። እስኪ መጠመቅ ነው ብር በቃ እድናለሁ የሚል እምነት መኖር አለበት። አሁን በደንብ ያዙልኝ። ቅዱስ ጳውሎስ የሚጎስመኝ የምን መልእክተኛ ተሰጠኝ? ምን ማለት ነው? በሽታ ተሰጠኝ። እስኪ በሉ በሽታ በሉ ተሰጠኝ። ሰዓታችን አልቋል እንዴ? አልቆ እንደሆነ ቼክ ላድርገው። ስንት ደቂቃ ነው የሚቀረው? ካለቀ እኔ ምንም ማድረግ አልችልም እተዋለሁ። እውነት እኔ ልፈነዳ ነው እንዴ? እንግዲህ ገና ነው። እሺ ትሄዱ እንደ ቤታችሁ አትሄዱም? እሺ መጎሰም ነው ማለት ነው። ስለዚህ ተመልከቱ ምንድነው ሲባል ለቅዱስ ጳውሎስ የተሰጠው ራስ ምታት፣ ራስ ፍልጠትና ሆድ ቁርጠት። እስኪ በሉ ራስ ፍልጠት በሉ ሆድ ቁርጠት። ለማን የተሰጠ ይሄ? አንድ ጥያቄ ጠይቁ በሞት ያፈርሰውላችሁ። ቅዱስ ጳውሎስ የማን ተማሪ ነው? የክርስቶስ በሉ እንጂ የማን ተማሪ ነው? ከሐዋርያት በኋላ ተጠርቶ እግዚአብሔር ያናገረው እግዚአብሔር የሚያናገረው መላእክት የሚገለጡለት እመቤታችን በግልጽ የምታነጋግረው ታላቅ አባት ነው። ያ አባት ምኑን ያማዋል? ራሱን ምኑን ያማዋል? በሉ እንጂ በሉ። ሲያማችሁ ታዲያ እንግዲህ ወደ ሌላ ቤተ እምነት ትሄዱ። ለመፈወስ ነው የሄድኩት በቃ እኔ ድኜ ነው እዚህ ይገርማችኋል። እዚህ ስመጣ ያመኝ ነበር አሁን ጤነኛ ነኝ ይላል። ኧረ እባክህ ብሶብሃል አሁን አብዳል አንዲያል ምንም ጤነኛ አልሆንክም። እውነቴን ነው። ክርስቲያን ተመልከቱ፣ ክርስቲያን ነው የሚባለው በሽታ የሌለበት አይደለም። ቅዱስ ጳውሎስ ክርስቲያን አይደለም እንዴ ጎበዝ? እንዴ ጭራሽ ይሄን ቃል እንኳን እናገሩ። ተመልከቱ እኔ ክርስቶስን ተመልከቱ ይህን ዓለም ሁሉ እንደ ጉድፍ እጥለዋለሁ አለ። ለምን ስንለው ከመ እርቦ ለክርስቶስ ክርስቶስን አተርፍ ዘንድ አለ። ማንን አተርፍ ዘንድ በሉ እንጂ ንገሩኝ። ከዚህ በኋላ ቅዱስ ጳውሎስ ሕይወቴሰ ሀልቀ
ወበሕይወተ ክርስቶስ አለኩ። እንግዲህ አለ ሕይወቴ አልቋል፣ እኔ በክርስቶስ አለሁ አለ። ክርስቶስ በእኔ ይታያል እንጂ እኔ በራሴ የምገለጥበት ማንነት የለኝም። ተማለ ምን አለ ቅዱስ ጳውሎስ? ተመሰሉ ኪያዬ በከመ አነ እትሜሰሎ ለክርስቶስ። እኔ ክርስቶስን እንደምመስለው እኔን ምሰሉ። በሞት ያፈርሰውን እኔ ክርስቶስን እንደምመስል በሉ። ማንን ምሰሉ አለ? እኔን ምሰሉ በሉ እንጂ። ቅዱስ ጳውሎስ ማንን ይመስላል? ማንን እመስላለሁ አለ? ክርስቶስን የሚመስል ቅዱስ ጳውሎስ ምን አለበት? በሽታ። ቆይ ተመልከቱ። ቅዱስ ጳውሎስ እኔ ክርስቶስን እመስላለሁ ካለ የድንግል ማርያም መልክ እንደ ክርስቶስ ያለ መልክ ነው ብለህ ምንድን ነው የሚያምህ? ቅዱስ ጳውሎስ እንኳን ተመልከቱ። ቅዱስ ጳውሎስ እንኳን በደሙ የከበረ ጳውሎስ እንኳን ማንን ይመስላል? በሞት የነገሩኝ። ድንግል ማርያምማ ማንን ትመስላለች? እግዚአብሔርን ትመስላለች። ለምን? የእግዚአብሔር እናቱ ናታ። የእሷን መልክ ይዞ የባሪያን መልክ ይዞ መጣ ሲል እኮ ቅዱስ ጳውሎስ ምን ማለት ነው? የተገዢ የሰውን መልክ ያዘ ማለት ነው። የሰውን መልክ ያገኘው ከድንግል ማርያም ነው። እሷን የሰጠን መድኃኒዓለም የተመሰገነ ይሁን። እሷን ሳናነሳ አይመሽም። በቃ ይመሻል። ክህነት ቢገኝ በሷ፣ ልጅነት ቢገኝ በሷ፣ ክርስቶስ ቢወለድ ከሷ፣ ሞት ቢሸነፍ ከሷ በተወለደው በክርስቶስ፣ ገነት ቢወረስ ከሷ በተወለደው በክርስቶስ፣ የዘላለም ረሃብ ቢቀር ከሷ በተወለደው በክርስቶስ፣ ስደት ቢቀር ከሷ በተወለደው በክርስቶስ፣ መድማታችን ቢቀር እሱ ተገርፎ ደምቶ መገረፋችን ቢቀር ከሷ በተወለደው በክርስቶስ፣ መታሰራችን ቢቀር ከሷ በተወለደው በክርስቶስ፣ መቃብር መውረዳችን ቢቀር ከሷ በተወለደው በክርስቶስ፣ የዲያብሎስ ባሪያ ከመባል ወጥተን የክርስቶስ ልጆች የተባልነው ከሷ በተወለደው በክርስቶስ፣ ዘላለማዊ መንግስተ ሰማያትን የወረስን ከሷ በተወለደው በክርስቶስ፣ ሞተን እንዳንቀር የትንሣኤያችን መሰረት የሆነው የተወለደልን ክርስቶስ የትንሣኤያችን በኩር የተወለደው ከሷ ከድንግል ማርያም። እሷን ሳንጠራ እንዴት ይነጋል? እንዴትም አይነጋም። እሷን የሰጠን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቅዱስ ጳውሎስ ተመልከቱ፣ ቅዱስ ጳውሎስ ተመልከቱ፣ ያ በሽታ ተሰጠኛል። በሽተኛ መሆን እኔ እንደው ሌላው ቢቀር እነግራችኋለሁ። ዛሬ ታሪክ ላይ አንድ ደርሳለሁ ብዬ አስቤ ነበር። ብደርስ ደስ ይለኛል እግዚአብሔር ከፈቀደ። ከዚህ አንድ ነግሬያችሁ። ቅዱስ ጳውሎስ የማን ተማሪ ነው? በሞት የነገሩኝ የክርስቶስ። አረ የሐዋርያት ነው እንዳትልሽ። ከሐዋርያት በኋላ ተጠርቶ ከሐዋርያት እኩል የሆነ ቅዱስ ጳውሎስ ነው። እና ቅዱስ ጳውሎስ ራሱን ያመዋል፣ ሆዱን ይቆርጠዋል። እንደዛ ሲሆን ምን አልኩት አለ? 3 ጊዜ እግዚአብሔርን ለመንኩት፣ 3 ጊዜ አስተውቋይ ክቦል እግዚአብሔር። 3 ጊዜ እግዚአብሔርን ማለድኩት፣ ራስ በሽታዬን አስወግዳልኩት። እሱ ግን ምን አለኝ? ወይ ቤለኒ ጸጋዬ ያክለከ፣ የሚበቃ ጸጋዬ ነው፣ ዝም ብለህ ታመም አለኝ። እኔ ደግሞ መለስኩ፣ ጌታ ወይ ህመም ጸጋ ነው እንዴ? ለካ ህመም ጸጋ ከሆነ ተመልከቱ፣ ወበእንተዝ ተፈሳይኩ ከመይድር ኃይለ ክርስቶስ በላይሌ፣ የእግዚአብሔር ኃይል እንደ ዘውድ በራሴ ይደፋ፣ እንደ ልብስ ለብሰው፣ እንደ ምግብ እበላው፣ እንደ ጫማ ጫማው፣ እንደ ጥሩር እመክትበት ዘንድ ስለዚህ አለ በህማሜ እመካለሁ። ህማሜ መመኪያዬ ነው አለ። እስኪ በሉ ህማሜ በሉ፣ መመኪያዬ ነው። ክርስቲያን ማለት ከበሽታ ሊድን የመጣ ሳይሆን ከዘላለም በሽታ የዳነ ነው። እሺ ይሄን ነው ማወቅ ያለብን። ከዘላለም በሽታ ነው እንጂ የዳን ነው። እንደዚያ ከሆነ ተመልከቱ፣ የሚታመመው ጳውሎስ ግን ህመምተኛ ይፈውሳል። እስኪ በሉ በሽተኛው ጳውሎስ በሉ፣ ኧረ በሉ በሽተኛ ያድናል። ይኸውላችሁ ክርስትና ማለት እኮ እሱ ነው። ይኸውላችሁ እስከ ሶበ አሐምም ሶቢያ እጸን፣ እኔ ታማሚ ስሆን ግን የበረታው ነኝ፣ ስታመም እበረታለሁ አለ። እበረታለሁ። በሽተኛው ጳውሎስ በሽተኛዎችን ያድናቸው ነበር። በሽተኛው ጳውሎስ እንኳን በሽተኛዎችን ሄዶ ሳይሆን የልብሱ ጫፍ ተቆርጦ ተመልከቱ፣ አካሉ ሳይኖር በሽታ ያድን ነበር። ክርስትና ማለት እየታመሙ መበርታት። ይሄው ክርስትና ማለት በሉ ምን እያሉ መበርታት? አትናገሩም? ካመማችሁ ደስ ይበላችሁ፣ አታማሩ። በሽታ የሚጨመርባችሁ ስታማሩ 1 ኪሎ የነበረው 2 ነው የሚሆን። እኔ አልመዘንኩትም። እሺ ካማረራችሁ ይጨምራል በሽታ። ሰይጣን እንዲርቅ ማመስገን ተመስገን ነው። መድኃኒቱ እሱ ነው። ለመጀመሪያው ተመልከቱ፣ ክርስቲያን ቅዱስ ጳውሎስ ሐዋርያው ሲሆን ለምን ታመመ ሲባል
እኔ በድውይ እያስነሳሁ ሙት ድውይ እየፈወስኩ ሙት እያስነሳሁ አምላክ ነኝ እንዴ እንዳይል ያችን በሽታ ሰጥቶ ሰው መሆኑን አረጋግጠልን። እንዳይኮራ እኮ ነው። እንዳንኮራ እግዚአብሔር የሰጠን ነገር የለም። ብዙ የሚያኮራን ነገር ነበር። ግን የሆነ እኔ እኮ ጀግና ነኝ ስትል ሴትዮ አላቅሽም ስትል ጎረቤት ተመስገን ነው የሚባለው። ጀግና ነኝ ብለህ ኮርተህ እንዳትወድቅ የሚያደርግ ሰው ሰጠህ። እግዚአብሔር ይመስገን። አሜን አትሉም እንዴ? እግዚአብሔር ይመስገን። እውነቴን ነው። ስለዚህ የሚያደርጋችሁ ሰው ሲመጣም እግዚአብሔር ይመስገን፣ ራስህንም ሲያምህ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። ደግሞ የዛለ ራስህን አሞ ጥግና አድርገህ 3 ቀን ተጋድመህ ስትል ተመስገን ነው ማለት እንደዚህ ነው። ለምን የዚህ ያለት ብትወጣ መኪና ገጭቶ ሁሉ ሊሄድ ይችላል። አስቀርልህ እግዚአብሔር ተመልከት። የዛለት ብትወጣ ወይ ወስዶ ማረሚያ አጉሮ ሊሆን ይችላል። የዛለት አልፏል። እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። በሽታም ሲመጣ ማን ይመስገን? ማን ይመስገን? ሌላው እንዳንኮራ እኮ ነው። እኛ እግዚአብሔር ይሞትል እንዲህ ያለው እንዲህ ያለ እንዳትል እንዳትኮራ። ድህነት ሊኖርብህ ይችላል። ከሰው ለምን እንድትኖር ሊያደርግ ይችላል። ግን እግዚአብሔር ይመስገን ምን እንዳንለው በሉ። እንዳንኮራ በሉ እንጂ ሰው ቢሰጥ ኩራቱ ያስቀምጣል። እሺ ወደ ነገር ይልድ በቃ ወደ ነገር ብቻ ጭልጥ ብዬ ልዳውን እንግዲህ ያዙ። እንግዲህ ቅዱስ ጳውሎስ ለምን ታመመ? አንደኛ እንዳይኮራ። ምክንያቱም ድውይ ሲያነሳ ሙት ድውይ ሲፈውስ ሙት ሲያነሳ አምላክ ነው ሲል ኧረ እኔ ራሴ በሽተኛ ነኝ እንዲል። ሁለተኛው ጤነኛ ሰው ቢፈውስ ሳይሆን ራሱ በሽተኛ ሆኖ በሽተኞችን ሲያድን ይደንቅ። እሱ በሽተኛ ነው ግን ለበሽተኞች ፈውስ ይሰጣል። ስለዚህ ተመልከቱ በዚያ ምክንያት። ሶስተኛው ደግሞ ተመልከቱ፣ እየሰማችሁ ነው። መከራ ክብርን ይጨምራል። እስኪ በሉ መከራ በሉ። ምንን ይጨምራል? አትናገሩ። ስለዚህ ስትታመሙ እውነት መንበር ካለ የበሽታ አላቀኝ አይባልም ነው። እግዚአብሔር ፈቃዱ ሆነ ያለ በሽታውን ይንቀልላችሁ መድኃኒዓለም ይንቀልልን ሁላችንንም ማለት ነው። ካልሆነ ግን ይሄ በሽታ በኃጢአቴ ከመጣ ከኃጢአቴ አንጻኝ ጊዜ እውላችሁ። በሽታ ለሰው ሲሰጥ አንደኛ በኃጢአት እስኪ በኃጢአት በሉ። ሁለተኛ በፈተና እስኪ በፈተና በሉ። ሶስተኛ በክብር እስኪ በክብር በሉ። የቅዱስ ጳውሎስ ክብር የሚያስጨምር ነው። በኃጢአት የሚመጣ በሽታ ምንድነው መድኃኒቱ ከተባለ ንስሐ መግባት። አሁን እናንተ ሐኪም ቤት ሄዱ እንዲላችሁ ነው መሰል የምትፈልጉት። ንስሐ ከገባችሁ ጤነኛ ትሆናላችሁ። እውነቴን ነው። ለምን እንደዚህ ያልክ ካላችሁ መጻጉዕን ሲፈውሰው ምን አለው? ኃጢአት ተሰረየችልህ ካለ በኋላ ምን አለ? ተነስና ተሸከም። አየው መጀመሪያ ስጋችንም ለመዳን ምን ያስፈልግ? ምን ይቀድማል? ነፍሳችን ስትድን ስጋችን መዳን ይጀምራል። ነፍስ ስትታመም ስጋህን በሽተኛ ይሆናል ማለት ነው። አንዱ በኃጢአት አንዱ በጸጋን፣ ሶስተኛው በጊዜ በሉ። በጊዜ በሉ። ለክብር በሉ። እስኪ ለክብር በሉ። ኧረ በሞቴ ለምን ኢዮብ የታመመው ለምንድን ነው በሉ እንጂ። አንዱ ሰዓት የለኝም ብቻ አንድ ነገር ላስታውሳችሁ። አሁን ምንም የማያደርግ ደግ ኢዮብ በሰባቱ ጊዜ በቀን ለልጆች ሁሉ መስዋዕት የሚያቀርብ ኃጢአት ሰርተው እንደው ብሎ እግዚአብሔርን እያመሰገነ የሚኖር ደግ አባት ነው። ደግ እንደሱ ያለ የሌለ። ለዚህ ነው ሊቁ ሲያመሰግናት ትዕግስትኪ ፈድፈደም ትዕግስተ ኢዮብ ጻድቅ አላት። እመቤታችንን ትዕግስትሽ ከኢዮብ በለጠ አላት። ምን አድርጓል መሰላችሁ? ኢዮብ ሰውነቱ ሲቆስ ልጆቹ ሞቱ፣ ዝም። ሀብቱ አለቀ፣ ዝም። ሰውነቱ በቁስል ነደደ፣ ዝም። ሰውነቱ ላይ ትል ወጣ፣ ዝም አለና ትሎቹ መሬት ሲወድቁ ብድግ ያደርግና ብሉ እንዳትሞቱ። አያችሁ? እንዳትሞቱ ብሉ። ሌላው ቀርቶ ሂድና በሰሊጥ ታጥበህ ትድናለህ ሲለው እንኳን ምንድነው ያለው? ጌታ ሆይ ትሎቹ እንዴት ሊሆኑ ነው አለ። ተመልከቱ። ትል እንዴት ሊሆን ነው ተብሎ እንደው ይጠየቃል። እንደው ተመልከቱ። ክርስቲያን ማለት ከበሽታ እንዲድን የሚፈልግ አይደለም። በበሽታ ውስጥ ሰይጣንን ማሸነፍ የሚችል ነው። እስኪ በሉ ለፈተና በሉ። ምን ይመጣል? በሽታ በሉ እንጂ። ስታማርር ከፈተና ነው የምትወድቀው። ሰይጣን ኢዮብን ለመፈተን በሽታ ይዞ መጣ። ኢዮብ ግን ተመልከቱ፣ ትሎች እየበሉት እንኳን ለትሎ መታመሙን ትቶ ለትል የሚያስብ አባት እኮ ነው። ከዛ ሚስቱ እግዚአብሔርን ሰድበው ሙት እንግዲህ ገማይ ስትለው አስታማሚ ሲጸየፍ እግዚአብሔር አለ። ይኸውላችሁ
አስተማሚ ሲል እግዚአብሔር አለ። በቃ ማን አለ? እግዚአብሔርን ስደበው የሚል ጅል ነው እሱ። ሰነፍ አላት ሚስቱን። አንቺ ከሰነፎች ሴቶች እንዳንዷ ነሽ። የኛ ክርስትና ምንድነው አትሉም? ቆርባችሁ እንዲያ አልሳካ ሲል ከኔ ሰንበት ተማሪነት የኔ ቄስነት የኔ ምናምንነት እና ልትበላ ነው እንዴ ሰው ይሆንከው? ልትበላ ከብት መሆን ይበቃል። ሰው መሆን ለማሸነፍ ነው። ሲበሉ ሰው መሆን በሉ ለማሸነፍ ነው። አሁን ለማሸነፍ ነው። ከዛ ዝም አለ። ሚስቱ ትታውም ሄደች። ከረፋት ግን ምን አለ? እችን ቀለበት ያዣትና ሂጂ ከሄድሽም ማለት እግዚአብሔርን በፍጹም አልሰድበውም። የዛን ጊዜ እግዚአብሔር መጣ። መጨረሻው ላይ ማን መጣ? በሉ እግዚአብሔር በሉ እንጂ ማን መጣ? አይውላችሁ ያ ፈተና ያ ህመም የመጣበት ተመልከቱ። ሰይጣን ምንም የሚያተርፈው ነው ሳይሆን ኢዮብ እግዚአብሔርን እንዲሰድበው ነው። በበሽታችን እግዚአብሔርን አልሰደብነውም ወይ? በድህነታችን እግዚአብሔርን አልሰደብነውም ወይ? እግዚአብሔር ያምናል ሰውን። እግዚአብሔር የሚያምንበትን ሰው እንዲፈተን ይፈቅዳል። ለምን መሰላችሁ የሚፈቅደው? እንድናሸንፍ ስለሚፈልግ እኮ። መፈተን ማሸነፍ ነው። ሲበሉ መፈተን በሉ ማሸነፍ ነው። ሌላም ጥያቄ ጠይቁ። እኛ ክርስቲያኖችን ለምን እንታረዳለን? ለምን ዕለት ዕለት ሰው በማህፀን ያለ ህፃንን ሳይቀር እንዳጋግ ጽንስን እያወጣ ለምን ያያል? ለምን እግዚአብሔር ዝም ይላል? ለምን ሰው ወገኖቻችን ክርስቲያኖችን እያረደ እየከተፈ እንደ ሽንኩርት ሲጠላቸው እግዚአብሔር ለምን ዝም ይላል? ጥያቄው ነው የሰው። እንግዲህ እግዚአብሔር ያሸንፋል መጨረሻ ላይ። ለምንድነው ስንሰቀል ሲተፋብን ስንሰደድ እግዚአብሔር ዝም የሚለው? እግዚአብሔር በፈተና አሸናፊ ስለሆነ። እስኪ እግዚአብሔር አሸናፊ ነው በሉ። ማን ያሸንፋል? እግዚአብሔር ያሸንፋል። እግዚአብሔር ታዋጊ ነው። ዋድ ከመቀስታ ኃያላን የኃያላንን ሰይፍ ያደክማል። ዘይድ ምንድነው? ተባውቱ ዘያደቅቅ መዝራይት ኃያላን የኃያላኑን ክንድ ይሰብረዋል። መስበር ብቻ አይደለም ስም አጠራራቸውን እግዚአብሔር ያጠፋል። ለምንድነው ስንፈተን ዝም የሚለው? ክብር እንድናገኝ በሉ አትሉም? ይረዱን አላልኩም እኔ። በመከራችን ግን ምን እንበል ነው? ምን እንበል? እግዚአብሔር አለ ማለት አለ እንድናሸንፍ ነው። እሱንም እላችሁ በመከራው ጸንተን ግን የሚታረዱ ሰዎችን የሚያርዱ ሰዎችን እንቃወማለን። ምክንያቱም ተመልከቱ ትውልድን የሚያርዱት እነሱ ትውልድ እንዲጠፋ ስለሆነ ማለት ነው። የክርስትና መስመር እንዲቀጥል ሰማይታት ሆነዋል። ትውልድ እንዲተካ ግን መታረዳችን ይቆማል። በዛ መካከል ግን አሸናፊዎች እኛ ነን። ማን ነው አሸናፊ? እኛ በሉ እንጂ። የተፈተነ ሰው ምን ባይ ነው? እሺ ኢዮብ አሸነፈ አላሸነፈም? በቃ አሁን ማሸነፍ ትፈልጋላችሁ? አዛኘን ምን ነክቷችሁ ነው እናንተ ምርር ያላችሁ? በቃ ሄሎ ደብሮኛል እባክህ። ኧረ ተው ምን ነክቶ ነው የደበረ ማለት ነው? እቤት ይገባና ጉልት ቁጭ ምን ሆነሽ ነው? ምንም አለው እንዲሁ አይጣል አይድረስ እኮ ነው። ተመልከቱ አንድ ኩንታል የጨረሰ ዝንጀሮ መስላ ቁጭ ዝም ብላ። እውነቴን ነው አትሳቁ። ምን አገኝቷችሁ ነው አሁን እናንተ? እኮ ነው ምንድነው ያገኘነው አሁን? ምንም ጥጋባችን እኮ መፈተናችን ለማሸነፍ ነው። ሰውነት አልቆሰለ፣ ሀብት አላለቀ፣ አስተማሚ አልተሰቀቀ፣ ልጆቹ ሞተው አላለቁ፣ ብቻህን አልቀረ። ያም ቢሆን ለማሸነፍ ማመስገን ነው። ምን ያሞነው አሁን አንተ የምታማርረው? ራሴን አሞኝ እሺ እንደው እንትን ይለኛል እና ታዲያ ምንድነው? አመስግን በቃ እንድናሸንፍ ነው። ይሄንም እላችሁ ሌላ አይደለም። እሺ ማን ያሸንፋል? የሚያመሰግን በሉ። በሽታ በኃጢአት ብቻ ሳይሆን ከዚያ በኋላ ተመልከቱ ምን አለው እግዚአብሔር ሰይጣንን? ኢዮብ ለኔ ታማኝ ነው፣ እግዚአብሔር ካመናችሁ ይፈትናችኋል። ሳይፈቅድ የሚመጣ መከራ የለም። መከራውን እግዚአብሔር ያሳልፈናል። ማን ያሳልፈናል? በሉ እንጂ እንደ እንቅልፍ ነው የሚያልፈው የዚህ ዓለም መከራ። አሁን ተመልከቱ ዝናብ ግጥም ሲል ደመናው ሰማይ የተዷል እኮ ያሰኛል። መከራው መጥቶ ግጥም ሲል አራ ጭንቅ ነው ጎበዘራ። አራ የለም ሰይፉም ተመዘዘ። ደሞ እየተደራጁ ነው። ደሞ እኮ ሊጨርሱ ነው። በቃ ምን አገባ? ነፋስ መጥቶ ዥው አርጎ ጭልጥ። የኛ መከራ እንደ ደመና ነው። እግዚአብሔር ያሳልፈዋል። ብትታመም ያልፋል፣ ብትገፋም ያልፋል፣ ብታጣም ያልፋል።
እግዚአብሔር ብቻ ከኛ ጋር ይሁን። በዚያ ተፈትነን እግዚአብሔር አምኖን ከተፈተን ማሸነፉን ያድለን። ስለዚህ መጨረሻ ላይ ኢዮብ እግዚአብሔር ይመስገን አለ። እስኪ በሉ እግዚአብሔር ይመስገን በሉ። ምን ተሰጠው? ምን ተሰጠው? የሰይጣን መልእክተኛ የተባለው ሰው ሰይጣን ሰውን ከእግዚአብሔር የሚያወጣው በማማረር ስለሆነ የሚያማርር ሰው እግዚአብሔር ከእርሱ ጋር የለም። የሚያጉረመርም ሰው እግዚአብሔር ከእርሱ ጋር የለም። ወእንዘ አዲ መብልኦሙ ውስተ አፍሆሙ ወመጻ መቅሰፍተ እግዚአብሔር ላዕሌሆሙ። እያንጎራጎሩ ሲበሉ እስራኤል ከሰማይ የወረደው መና እባብ ተነሳና ጨረሳቸው ይላል። የሚያጉረመርም ክርስቲያን ያልቃል። በእግዚአብሔር አናጉረምርም። እግዚአብሔር ለማሳለፍ የታመነ ነው። ኢዮብን ያን ዘመን አሳለፈለት፣ ትሎቹንም አጠፋለት። እግዚአብሔር ለኢዮብ እጥፍ እጥፍ ሀብት ሰጠው አለ። እስኪ በሉ እጥፍ እጥፍ በሉ እስኪ። ኢዮብ ማለት አበባ፣ እስኪ አበባ በሉ፣ አበባ በሉ እንጂ። ከመፈተኑ በፊት ስሙ አበባ ነው። ተፈትኖ ሲያሸንፍ ፍሬ ማለት ነው አሉት። አያችሁ፣ ያሸነፈ ሰው ፍሬ ያፈራል። እግዚአብሔር ለፍሬ ያድለን። ብንታመም የማነን በሉ፣ እግዚአብሔር በሉ፣ እጃችሁን አውጡ። ብንታመም የማነን፣ ብንታመም የማነን፣ ብናጣ የማነን፣ ብናዝን የማነን፣ ብንቸገር የማነን፣ ብንሰደድ የማነን። እግዚአብሔር ሳያውቀው የሚመጣ መከራ የለም በሉ፣ በሉ የለም በሉ፣ ምንም የለም በሉ፣ በሉ እንጂ ምንም የለም፣ ምንም የለም። እውነት ይሄ የሰናፍጭ ቅንጣት ታህል እግዚአብሔር ሳያውቀው የሚመጣ የለም። እግዚአብሔር እያወቀው ከመጣ በመከራው ምን ማለት ማመስገን። ከዛ በኋላ አካሉም ተፈወሰ፣ ሀብቱ ሁሉ ተመለሰለት። ለኛም እግዚአብሔር ማስተዋል ያድለን። በኃጢአት ከመጣ ያርቅልን፣ በፈተና ከመጣ ፈተናውን ያሳልፈን፣ በንጽህና ከመጣባችሁ እግዚአብሔር መክበሪያ ያደርግላችሁ። እኔ የለሁበትም ብዬ ነው። አንድ ትቤሎ ብእሲት ለብፁዕ ወለቅዱስ ጊዮርጊስ ሊቀ ሰማዕታ። ትቤሎ ብእሲት ለብፁዕ ወለቅዱስ ጊዮርጊስ ጊዮርጊስ ሊቀ ሰማዕታ። አምላኮሙ ለክርስቲያን ተመስሎ ሰባ ተመስሎ ሰባ ሀቤ የመጻ ቅዱስ ጊዮርጊስ አሉ ሊቃውንት። ቅዱስ ያሬድ ነው እንደዛ ያለው። ይችን ብቻ ታሪክ ነግሬያችሁ ቤታችሁን ትሄዳላችሁ። ሌላው እዛው እንደተከደነ ይብሰል። እስኪ በሉ መበለቲቱ በሉ ቅዱስ ጊዮርጊስን የክርስቲያኖች አምላክ በሉ ሰው መስሎ ወደ እኔ መጣ አለችው። እሱ ግን ምን አለ? አንሰ ኢኮንኮ አምላክ አላ ገብረ አምላክ አነ፣ እኔ አምላክ አይደለሁም የአምላክ አገልጋይ ነኝ እንጂ ብሎ መለሰላት። ይችን ታሪክ አንድ ብቻ ነግራችሁ ነው ስለ መከራ። እሷን ምን ይላት ነበር? የሚመታት የሰይጣን መልእክተኛ ተሰጥቷት ነበር። ምን የሚላት ንገሩኝ እንጂ። ስለዚህ ሴት ታሪክ ብቻ ነግራችሁ ነው የምትሄዱት። አንደኛ ይቺ ሴት ባል ነበራት። ከባሏ ልጅ ስትወልድ የወለደችው ልጅ ይቺ ሴት ደግ ሰው ናት፣ አስተዋይ ሰው ናት፣ ጥሩ ክርስቲያን ናት። ድሃ ነበሩ። ሲኖሩ አንድ ልጅ ወለዱ። ልጁ ሲወለድ እግሩ ሽባ፣ ዓይኑ ዓይነ ስውር፣ አፉ ድዳ፣ እጁ የማይጨብጥ ልጅ ተሰጣት። ጥሩ ነው አይደለም? እንደው ጥሩ ነው አይደለም? አያችሁ ሰው በቃ ኩርሽ ብሎ ቁጭ ምን አርጌ ነው? እንደው መድኃኒዓለም አይበልባችሁ። አሜን በሉ። ሌላ ነገር ልናገር ስለሆነ ብዬ ነው። አይበልባችሁ። እንዲህ ያለ ልጅ ቢሰጠን ምንድነው የምንለው? ጎረቤት አለ አይወል ቆራቢ ብትሆን ከተለ
ጥሩንም እኮ እናቃታለን እሷን እንደው አሁን ሰው የሰርጉ ዕለት ቆርቦ ቢሞት እኮ ሰው የሚለውን ሰምታችኋል አይደል? ሰምታችኋል ብዬ አስባለሁ። ማናቃት አይደለን እንዴ? የሰፈሩ ዋና ናት ትባላለች ይባላል ነው እንግዲህ። ምን አገባህ አንተ? የታየህ እውነቴን እኮ የታየህ። አሁን ተመልከቱ፣ እንደዚህ ትችላለችው ለደጓ ሴት። አሁን አይነ ስውር ልጅ ቢሰጥ ተመልከቱ፣ ገዳም የምትሄድ ብትሆን አስራት በኩራት የምታወጣ ብትሆን ሰው ምን ይላል? ከ150 ዳዊት የልብ ቅንነት ነው ጌታዬ የሰጣትን ልጅ ተመልከች። ጠይቃችሁ ስትመለሱ እያማችሁ ነው የምትሄዱት። ተንኮል እኮ ሰው ጎበዝ አይታችኋል። ጊዜ ተመልከቱ። ሴት እናንተ ብትሆኑ ደግሞ ምን ትላላችሁ? ደግ ሰው ብትሆኑ ጌታ ምን አረኩ? እኔ ቆራቢ ነኝ፣ አንደበቴም ክርክም ያለ፣ እጅን አስራት በኩራት ማወጣ፣ የሰው ገንዘብ ያልነካው፣ ማስቀድስ ምቆርብ፣ እንዲህ ያለ ልጅ ለኔ ይሰጣል። እሷ ግን ምን አለች? ዝም እስኪ ዝም በሉ። ተመስገን አለች እግዚአብሔር። እግዚአብሔር ይመስገን። አሜን በሉ እንጂ። እንዲህ ያለም ሲሰጥ ማን ይመስገን? በሉ እንጂ። እግዚአብሔርን ስታመሰግኑ የጠመመው ይቀናል፣ ስታማረሩ ቀናው ይጣመማል። እውነቴን ነው የምላችሁ። ማን ሱባኤ ገብቶ አየ ከተገኘ አምላክ አለ ካልተገኘ የለም እያለ ሲጸልይ አህያው በቤቱ በስተጀርባ ነው። እግዚአብሔር ያንሰማና ያንተ አህያ ካልተገኘ እኔ የለሁም ብሎ አህያውን አራቀው። ሊገኝ የነበረውን ሰውዬው ሱባኤ ጨርሶ ሲወጣ አህያው የለም፣ እግዚአብሔር የለም ማለት። እስኪ አንተ የለም ብለኝ እኔ የማልኖር ከሆነ ያሳይሃለሁ። ከእግዚአብሔር ጋር እልክ አይገጠመው። እውነቴን ነው። እግዚአብሔር የሚሸነፈው በፍቅር ስለሆነ ማለት ነው። እና ተመልከቱ እንግዲህ ወደ ነገር ልሰዳችሁ እና ሰው ምንድነው የሚያደርገው? አሁን እንደዛ ሲሆን ከደረስ በቃ እግዚአብሔር ለኔ ያልሆነ በቃ እግዚአብሔር ተመልከቱ እና ለእናንተ አልሆነም እንዴ አይባልም። እውነቴን ነው። ከዛ ልመልሳችሁ እናማርር ነበር። እሷ ግን ምን አለች? እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በሉ። እግዚአብሔር ይሄን ልጅ በቅዱስ ጊዮርጊስ አማካይነት ሊጎበኝላት ነው። እሱን ነው ልነግራችሁ የፈለግኩት። ከዚያ ባሏ ሞተ። ምኗ ሞተ? ኧረ በሞቴ ንገሩኝ። ቆይ እንዲህ ያለ ልጅ መስጠት ደግሞ ባሏን መውሰድ ምን የሚሉት እግዚአብሔር ነው ይባላል እኮ አይደል? ምን የሚሉት እግዚአብሔር ነው ይባላል። እሷ ግን አሁንም ተመስገን አለች። ይበሉ ተመስገን በሉ። ተመልከቱ ደግሞ ድሃ ናት፣ የምትበላው የላትም። በደንብ ያዙልኝ። ቆይ እንዲህ ያለ አፉም የማይናገር እግሩም የማይሰራ ልጅ ሰጥተህ ድሃ አድርገህ አንተ ግን አለህ ወይ አላለችው? እንዴት ያለ እምነት ነው ይሄ? ነው የሚደብ የሰይጣን መልእክተኛ ተሰጠኝ ማለት የሚያጸድቀኝ መከራ ተሰጠኝ ነው። ከዚያ ተመልከቱ መጨረሻ ላይ እየለመነች ልጇን ትመግብ እሷም ትበላ ነበረ። የዚያን ጊዜ ቅዱስ ጊዮርጊስ በክርስቶስ አምላክነት እየመሰከረ መጣ። አይውላችሁ እኔ ወጣት ነኝ። ኧረ ተው ጎበዝ፣ ወጣት እኮ ነው ታዲያ ሰማዕትነት። የ3 ዓመት ህፃን አባ ኖብ አይደል እንዴ? የ3 ዓመት ብላቴና ቅዱስ ቂርቆስ አይደል እንዴ? እድሜ ገና ነው፣ ለሰማዕትነት ደርሰሃል ለመመስከር። በቃ አንተ ከ3 ዓመት ህፃን አታንስ፣ እንደውም አልፈሃል። እዛ ቅዱስ ጊዮርጊስ በወጣትነቱ እየመሰከረ መጣ። በዛና ታስሮ ነበር። ባጭሩ የዛሬዋን ታሪክ ብቻ ልንገራችሁ የምናከብርበትን ምክንያት። ከዛ ሲመጣ ቅዱስ ጊዮርጊስ ወንጀለኛ ተብሎ ምን አሉ መሰላችሁ ሰዎቹ? ለቅዱስ ጊዮርጊስን እንግዲህ በዱላም በድንጋይም በስለትም በመግደልም በመቁረጥም በማቃጠልም በጠንቋይም አላሸነፍንም። እመቤቴን በጣም ብዙ ነገር ነበር የሚነገር ማለት ነው። በጠንቋይም አላሸነፍንም። ጠንቋይ ክርስቲያንን አያሸንፍም። እሺ ለከፈለገ ለምን አሳማውን አያመጣውም እየነዳ? አሁን ሰው ተመልከቱ። እናንተ እኮ በጣም ነው የምታሳዝኑት። በጣም ማለት ነው በጣም የምታሳዝኑት። አሁን ጠዋት አንድ ሰው እንቁላል ቋጥሮ በራችሁ ላይ እኔ የሆነ ቦታ ጉባኤ ሄጄ የገጠመኝ ልንገራችሁ። አይኔታ አኮኑ ለእግዚአብሔር ትገኒ ነፍሴ ብሎ በቀይ ወረቀት ጽፎ ሰውየው በሩ ላይ ጥሎበታል። ከዛ ያን ይዞ እኔ እዛ ጉባኤ ሄደን ነው መላከ ታቦር ያስታውሳሉ ታውቃችኋላችሁ አይደል? መላከ ታቦር ኃይለ ኢየሱስ ጋር ሄደን ነው እዛ ቡኤ አካባቢ ሄደን ነውና ሰውየው መጣ። ግን እሱ ቢሰማው አይቀየመኝም። ያው እንዳትቀየመኝ ከሰማይ ማለት ነው። ይሄ ነገር ሲናገሩ እዛው ስለሚያደርስ ማለት ነው። እዛ መጣ። እኔ በቃ ተጠንቁሎብኛል እያለ መጣና እጁ ደግሞ እንትን ብሎታ ካብዶታል። እንደዚህ አድርጎ ነው የመጣ።
ተውሎብኝ ብሎ ማለት ነው። እዛ መድረክ ላይ እያስተማርኩ ነው። መምህር ኢያሱ ይባላሉ የጠሩን የብሉይና አዲስ ኪዳን መምህር ናቸው። ይህን ነገር ያው ብለው ሰጡኝና ግልጥ አድርጌ አየሁትና ግልጥ አድርጌ ሳይሆን አኮኑ ለእግዚአብሔር ትገኒ ነፍሴ ይላል። ነፍሴ ለእግዚአብሔር ትገዛለች ይላል። ከዛን ያየሁትና ምንም ሳልም እንደው ግን ምን አድርጓል አልኩት። በቃ እጅ አሁን ከብዶኛል አለኝ። ነፍስ ለእግዚአብሔር ሰው በጣም የታመመው ያመኛል ብሎ ስላስብ ነው። ሰው አሁን ስለምፈሩ ጠንቋዮች ማስፈራሪያ እንቁላሉን ምናምን ይቋጥርና በር ላይ ቁጭ ዝም ብሎ ማለት ጠዋት ስትወጣ አንተ በስማ ከዛ ነክታው ከሆነ ድንገት ሳታስበው ተኝተህበት አድረህ እጅ ዛል ሲል አትፍሩ ነው። በቃ እውነቴን ነው። እውነት ምን እኔ እንድስቁ ፈልጌ አይደለም። ኧረ በሞት ያተሳቁ አፈር ትሆንላችሁ። እንደዚህ አታስቡ ነው። በቃ ገብታችሁ አይደል? ውሸታችሁን ሰይጣን ራሱ አሁን መሳቂያ ነው ያደረገው። አሁን የለም ሰይጣን ራሱ ስራ ይፈታ ይመስለኛል ሳስበው ማለት ነው። ማሾፊያ እኮ ነው ያደረገው ሰው። እሺ እና ምንድነው ስራው? እጆን አሞኛል ሲለኝ እኔም አየውና በቃ ይሄ ቃል ለቃል የሚለው ይኸው መጽሐፍ ቅዱሱ ላይ በግዕዝ ነው። ነፍሴ እግዚአብሔርን ምንድነው ነፍሴ ለእግዚአብሔር ትገዛለች ነው። ዝም ብለው ነው የቀለዱብን። ምስጋና ነው ብለን ሰውየውን አረጋግተን ሰደድ ነው። ክርስቲያን ጠንቋይ አያሸንፈውም። ማን ያሸንፈው? በሉ እንጂ ንገሩኝ። የነ ቅድስት ዮስቴና ስም ሰይጣንን ያጠፋ ነበር። ቆጵርያኖስ እኮ ሰማዕት ሆነ ከጠነቆለባት ሴትዮ ጋር አብሮ። መስከረም 21 ላይ ታሪኩን አንብቡት ሄዱና ስንክሳር እና ለመልሳችሁ ቅዱስ ጊዮርጊስ በጠንቋይም አልሸነፍ አለ፣ በዱላም አልሸነፍ አለ፣ በክርክርም አልቻል አለ። እንግዲህ ምን እናድርግ? በረሃብ እንግደለው። ቆይ ችግር የለም አሉ። እስኪ በረሃብ እንግደለው በሉ። በረሃብ ቅዱስ ጊዮርጊስን በረሃብ ለመግደል የድሃ ቤት ያስፈልጋል። የምን ቤት ያስፈልጋል? ያቺ ድሃ የት እናድርገው ቆይ ሲባል ያቺ የምትበላው የሌላት የለችም። ያ እሷ ቤት ይታሰራሉ። አያችሁ እግዚአብሔር ሲጎበኘን፣ እግዚአብሔር ሁላችንን የሚጎበኘን ወንጀለኛ በተባለው በዓለም አደባባይ ፊት እግዚአብሔርን በማምለኩ ወንጀለኛ ተብሎ በተከሰሰው በቅዱስ ጊዮርጊስ ያችን ሴት ሊጎበኛት ነው እግዚአብሔር። እዛ ቅዱስ ጊዮርጊስን ወስደው ምሰሶ ላይ ግጥም አድርገው አሰሩት። በደረቁ ምሰሶ ታውቃላችሁ፣ የከተማ ሰው አያውቅም። ቢም ማለት ነው በእናንተ ቋንቋ። በገጠሩ ቋንቋ የቤቱ ተሸካሚ ምሰሶ ነው የሚባለው። እሺ ያው ከተሜ ተበላሽቷል ብዬ ነው። ምሰሶ ሲባል ምንድነው ምሰሶ? ምሰሶ የሚባል ሰው አካል እንዳይመስላችሁ ብዬ። ምሰሶ ማለት የእናንተ ቤት ባይገባም ኮለን ማለት ነው። እና ግን የእናንተ ቤት ደግሞ አሁንም ግድም ስለሆነ ቤት ሲሰራ መካከል ላይ ተሸካሚ እንጨት አለ የሚቆም ያ ማለት ነው። ያ ማለት ነው። እና ያ ነው። እና እዛ ላይ ወስደው አሰሩት ደረቀው እንጨት ላይ። ከዛ ያቺ ሴትዮ ቆይ ግን እግዚአብሔር ምን አረኩ? ለምኝም ማመጣትን የሰውዬ አፍጥጦ ደግሞ ሳያስበላይ ሊቀር ነው አላለችም። እንጀራ ሳይኖረን እኮ እንግዳ ሲመጣ እናፍራለን አይደል? አቤት ሰው ስስቱ መቤት አይጣል አይድረስ። ነሽ በተለይ የሌላቸው ከሆነ በር ሲንኳኳ ካለ አንቺ ድስቱን እኔ እንጀራውን እናነሳዋለን ይላል ሰው ማለት ሰው ስስቱ ማለት ነው እያለው እንኳን ማለት ነው። እና ሰው ስስታም ነው። ያቺ ሴት ግን ተመልከቱ፣ አንደኛ አይነ ስውር ልጅ መስጠት፣ ሁለተኛ ባሌን መግደል፣ ሶስተኛ እኔ እንዳማረግ፣ አራተኛ የለመንኳትን እንጀራ በሰላም እንዳልበላ ራብተኛ ማንጣት። ምን የሚሉ እግዚአብሔር ነህ አላለችም። ምን የሚላት የሰይጣን ምን ተሰጣት? መልእክተኛ በሉ እንጂ ያ ምንድነው? መከራው ማለት ነው። ከዛ መጨረሻ ላይ ታሪኩን ጨረስኩት። እንግዲህ መጨረሻ ላይ ቅዱስ ጊዮርጊስ ቤቷ ሲገባ ምን አለች? እስኪ ይሄን እንግዳ ለምኜ እንጀራ ላምጣና ላብላው። እንኳን ለምናችሁ ያላችሁን አሰጡ ስጡ። በቃ እግዚአብሔር ያበረክተዋል። እውነቴን ነው። ተስፋ ማድረግ ብርን አይደለም። ሌባ ሲወስድብህ እኮ የዛን ጊዜ አሁን ሌቦች ሙድ አምጥተዋል አሉ። የሆነ ሙድ ከባንክ ቤት አካውንት ሁሉ እያስወጡ ይወስዳሉ አሉ። የዛለ ሰው በቃ መብራት ሊጨብጥ ነው ገመድ ፍለጋ ማለት ነው። በቃ ዋጋ ያንተ እግዚአብሔር ነው። ይጥፋ ገንዘብ ከጠፋም ይጥፋ። ማን አለ? ገንዘብ ይዘህ ተወልዳል? በል ንገረኝ እንጂ አንድ ነገር ሳትዝ እንደመጣ አንድ ነገር ሳትዝ ትሄዳለህ። ትርፍ ነው በቃ። ለገንዘብ ራስህን ታጣ እንዴ? እንመለስ። ከዛ ለምና ልታበላ ሄደች። እሷ ለምና እንጀራ ስትመጣ
ቅዱስ ጊዮርጊስ ቤቱን በእንጀራ ሞልቶታል። የሁላችሁንም ቤት ቅዱስ ጊዮርጊስ በሲሳይ ይሙላላችሁ። ከዛ ተመልከቱ፣ በነጭ እንጀራ በዛሬው ዕለት ቤቷን ሞላው። ከዚያ ተመልከቱ፣ ሰዎቹ ያንን የታሰረበትን ደረቁን ምሰሶ አለመለመው። ከዛ ከፍ ብሎ ከሀገሩ በላይ 7 ክንድ ረዝሞ ታየ። ያ ዛፍ ምንድነው ሲባል የመበለቲቱ ቤት ነው። የደረቀውን እንጨት አለመለመው ማለት የደረቀውን ሕይወቷን ከእግዚአብሔር ጋር አገናኘው። የደረቀ ሕይወታችንን ቅዱስ ጊዮርጊስ ከእግዚአብሔር ጋር ያገናኘው። ያለምልምልን ፍሬ እንዲያፈራ ያድርግልን መድኃኔዓለም። ስለዚህ ተመልከቱ፣ እንዲህ አረገ። ከዛ ሲመጣ እንዲህ ከዚያ በኋላ ያንተ ማነህ ቤቴን በእንጀራ የሞላኸው ስትለው ተመልከቱ፣ ያ አይነ ስውሩን ልጅ ተመልከቱ፣ አይኑ እንዲያ ያደረገላት ደግሞ ሲመጣ አይኑ ቁልጭ ቁልጭ ይላል። አየው፣ ስላመሰገነች እግዚአብሔር ያችን ሴትዮ ጎበኛት። ሁላችንን የሚጎብኘን ማመስገን ተመልከቱ። ሰይጣን አንዳንድ ተንኮሎችን እያመጣ ሲጎስምህ እግዚአብሔር አብዝቶ ሊሰጥህ ነው። ምን ካልክበት? ካመሰገንክበት። ስለዚህ ተመልከቱ፣ ምን ተሰጠን? የሰይጣን መልእክተኛ ማለት ሕማም ተሰጠን። ተመልከቱ፣ ላምጣው። ከዚያም በኋላ ቅዱስ ጊዮርጊስ እጁንና እግሩን ፈውሰው እንጂ ከዛ በኋላ ምን አለች? የክርስቲያኖች አምላክ መስሎ መጣ እንደ ወደ ቤቴ ኢየሱስ ክርስቶስ ነው እንዴ ስትል፣ አይ አይደለሁም፣ እንግዲህ ማን? ባሪያው አገልጋዩ ነኝ አላት። ቅዱስ ጊዮርጊስ ወደ ሁላችን ቤት ይምጣልን። ቆዩ አንድ ጊዜ ብቻ ቆዩ። አሁን ከዚያም በኋላ ተመልከቱ፣ አይኑ ብቻ ነው የዳነ፣ እግሩና እጁ ጆሮ ቀርቷል። ቅዱስ ጊዮርጊስ አድነው እንጂ ስትለው ይቆይ ዝም ብለሽ አላት። አያችሁ፣ እኛ ብንሆን እኮ አይነጋም። አየሁ አስመሳይ ደግሞ ብር ስጪ ብሎ እኮ ይሆናል። ምንም አላለችም እሱ። አሁን የኔታ አንድ አይናችሁን ፈውሰው እግሬስ ብትሏቸው፣ አይ እግርሽ የዛሬ ዓመት ደግሞ ሌላ ቀን ቢሉሽ፣ ተመልከቱ፣ ብር አልሰጠች። ብር ልስጠዎት ምን የሚባል አሁን በብር የምትገዙት መስሏችሁ ሁሉንም ማለት ነው። አይገዛም። ምንም አልወጣት። ብር ልስጠው አላለች፣ ላታለው አላለች። አሁን እኮ ይኸውላችሁ እኛን የምታበላሹን እናንተው ማለት ነው። እናንተው ብር ብታስለምዱ እናንተው ዝርዝሯን በዛ አድርጋችሁ እየሰጣችሁ ማለት ነው። ብዙ መስሎ እንዲቀበላችሁ ቄሱ ማለት ነው። ተንኮለኛ ናችሁ እኮ እውነቴን ነው። ከዛ ደግሞ ተመልከቱ፣ ቤት ትጠሩና ገልግላችሁ በመድኃኔዓለም አባ ፈርሶን ይጠጡ ብላችሁ አጠጥታችሁ ደግሞ አቤቱ ሆዳቸው እንትና ብላችሁ ቁጭ አይባልም። እውነቴን ነው። እውነት አታብዙት። ስታበዙት ጥሩ አይደለም። እና ወደ ነገር ልመልሳችሁ። ምንም አላለችም። ቆይ ሲላት እግዚአብሔር ቀን አለው። እስኪ በሉላችሁ፣ እግዚአብሔር በሉ እንጂ ምን አለው? ይህን የሚያምን ክርስቲያናዊ ሕሊና አለን ወይ? እሱ ነው ጥያቄው። እግዚአብሔር 30 ዓመት እንድትታመም ቢያደርግህም ቀን አለው። እስኪ በሉ ቀን አለው በሉ እንጂ። እኔ አሁን ሁላችንም መፈለግ ያለብን ከታይፎይድ ከምናምን እንድንድን አይደለም፣ ከዘላለም በሽታ ድነናል። ከምድራዊ ሞት እንድንድን አይደለም፣ ከዘላለም ሞት ድነናል። ምድራዊ ቤት እንዳናጣ አይደለም፣ ዘላለማዊ ቤት አለ። ምድራዊ መልክ እንዳይበላሽ አይደለም መለመን ያለብን፣ ሰማያዊ መልክ እንዳይበላሽ ነው። ምድራዊ ዘመድ እንዳናጣ አይደለም፣ ሰማያዊ ዘመድ እንዳናጣ ነው። እና ክርስቲያን አልፎ የሚያይ ነው መሆን ያለበት። ተስፋ ቁርጥ ኩርፍ ዝም ብሎ እግዚአብሔርን እኮ ነው ኩርፍ። እባክህ አድነኝ 2 ዓመት ተጠምቆ ካልዳነ እባክህ ሞክሬዋለሁ ይተኛል። ዘዋል ምን አይነት አዚም ነው ያለብን እንደው። እሺ ወደ ነገር የለን። እግዚአብሔር ምን አለው በሉ እንጂ ሰውም አትሙ፣ በቃ እግዚአብሔርን አትሙት። ቀን አለው ያዳነን። ቆይ በሞቴ ከዘላለም አውሬ ከዲያብሎስ ያዳነን ከምድራውያን አውሬ ከሆኑ ነገስታት አያድነንም? በሉ እንጂ ንገሩኝ፣ አያድነንም እንዴ?